እንኳን ወደ አቢ ሲኒማ በሰላም መጣችሁ። ዛሬ ይዤላችሁ የመጣው ፊልም ናይት ኪዝ የተሰኘውን አክሽን ፊልም ነው። ይህንን ቪዲዮ ለእናንተ ለማቅረብ ብዙ ለፍቼበታለሁ። ቪዲዮውን ላይክ እና ሰብስክራይብ በማድረግ መጀመር እንዳይረሱ። ይሄ ለእናንተ ምንም ነው፣ እኔ ግን በጣም ያበረታታኛል። ጊዜው ማታ ነው። ጄ የሚባል ሰውዬ ማርያም የምትባል ፍቅረኛውን ከላውንደሪ ፒክ አድርጓት ወደ ቤት መሄድ ይጀምራሉ። በመንገድ ላይ ሳሉ የሆነ መኪና እየተከተላቸው እንዳለ ጄ ይመለከታል። የጄን ፊት ለተመለከተ ግን መኪና ውስጥ ማን እንዳለ የሚያውቅ ይመስላል። ትራፊክ ላይም ቀይ መብራት ሲበራ ጎን ለጎን መኪኖች ይቆማሉ። ጄም ቶሎ ብሎ መኪና ውስጥ ያለውን ሽጉጥ አውጥቶ በእጁ ይዛል። ሌላኛው መኪና ውስጥ ያለው ሰውዬ ቪክተር ይባላል። ቫምፓየር ነው። ልክ አረንጓዴ መብራት እንደበራ ጄ መኪናውን ሲጢጥ አድርጎ ያስነሳዋል። መኪናውም ይበላሽበትና አንድ ቦታ ላይ ያቆመዋል። ከዛም ጄ ቪክተርን ፍለጋ ከመኪናው ይወጣል። ማርያንም እዚህ ጠብቅኝ፣ የትም እንዳትሄጂ በሩን ቁልፍ ይላታል። ሽጉጡንም እንደያዘ መሬት ስር ወዳለው ክፍል ይገባል። ውስጥም እንደደረሰ 3 ሰዎች ተሰቅለው ይመለከታል። ማርያም መኪና ውስጥ ሆና መኪናውን ለማስነሳት ትሞክራለች። ሳታስበው ግን የሆነ ሰውዬ መጥቶ መስኮቱን ይሰብረዋል። ጄ ግን ድምፁን ሰምቶ ሲመለስ ዘግይቶ ነበር። ማርያም መኪና ውስጥ አልነበረችም። በቀጣይም ክፍል ቤኒ የሚባል ልጅ ክላስ ውስጥ ተኝቶ ያሳየናል። ቤኒ ቀለል ያለና አሪፍ የሚባል አይነት ባህሪ ያለው ልጅ ነው። ከአያቱም ጋር አንድ ላይ በመሆን ነበር የሚኖሩት። ኮሌጅ ውስጥ ኢኮኖሚክስ ያጠናል። የትርፍ ሰዓቱን ደግሞ የራፕ ሙዚቃ በመስራት ያሳልፋል። ደስ የምትል አያትም አለችው፣ አውላ ትባላለች። ብዙ ጊዜ ምግብ መስራት ይመቻታል። ቤኒ ክፍል ውስጥ ሆኖ የራፕ ሙዚቃ እየሰራ ሳለ ታላቅ ወንድሙን ጄን ከአንድ ሰው ጋር ስልክ ሲያወራ ይሰማዋል። ጄ ለተለያዩ የሀብታም ቤተሰቦች በሹፍርና ነበር የሚሰራው። ነገር ግን ዛሬ ሌላ የሚሰራው ስራ ስላለው አልተመቸውም ነበር። ቤኒም ለምን ዛሬ እኔ አንተን ተክቼ አልሰራም ይለዋል። ጄም ትንሽ ከቋማ በኋላ እሺ ብሎ ቁልፉን ይሰጠዋል። ወጣም እንዳሉ አንድ ጽድት ያለ መኪና በራፉ ላይ ቆሞ ያገኛል። መኪናውንም ከውጭ ሆኖ በቁልፍ ብቻ ማስነሳት እንደሚቻል ያሳየዋል። ዛሬ ቤኒ ጄን ተክቶ ስለሚሰራ የሚያጓጉዟቸውን ሰዎች ጄ ነኝ ብሎ እንዲነግራቸው ይነግረዋል። ቤኒም እንደዚህ አይነት ዘመናዊ መኪና ነድቶ ስለማያውቅ በጣም ነበር ደስ ያለው። ማታ ላይም ቤኒ ወደ አንድ የሀብታም ቤት መኪናውን እየነዳ ይሄዳል። አንዲት ወጣት ልጅም ከቤቱ ትወጣለች። እሱም ዞዊ አንቺ ነሽ ይላታል። እሷም ዞዊ አይደለሁም ብሌር እባላለሁ ብላ ትመልስለታለች። ወደ መኪናውን በር ሄዳ በሩን ክፈትልኝ ትለዋለች። እሱም ሄዶ በሩን ከፍቶ ያስገባታል። በመጨረሻም ዞዊ ትወጣለች። ዞዊ ስትታይ ኃይለኛ ነገር ትመስላለች። የቤኒ ስራ እስኪነጋ ድረስ ሴቶቹን 5 የተለያዩ ቦታዎች ማድረስ ነበር። እየሄዱም ሳለ ሴቶቹ የሆነ ጨዋታ እንጫወት ይሉታል። ቤኒንም ዛሬ የመጨረሻ ቀን ቢሆን ምን ታረጋለህ ብለው ይጠይቁታል። ቤኒም ምንም የምመኘው ነገር የለም ብሎ ቀለል አድርጎ ይመልስላቸዋል። ዞዊም ከኔ ከሷና ከአያት ማንን ትገላለህ ብላ ትጠይቋለች። እሱም እንደቀልድ አድርጎ ዞዊ አንቺን ነው የምገልሽ ይላታል። በዛ ሁሉ መሃል ቤኒ በተደጋጋሚ ዞዊን ሰረቅ እያደረገ ይመለከታታል። ሳትመቸው አቀርም። ወደ መጀመሪያው ቦታም ይደርሳሉ። በር ላይም እንደደረሱ የሆነ ዳይመንድ የሚመስል ነገር ያወጡና እስካን ተደርጎላቸው ወደ ውስጥ ይገባሉ። ጄ ፍቅረኛውን የገደሉበትን ቫምፓይሮች እንዴት መግደል እንዳለበት እያሰበ ነው። ሴቶቹ ገብቶ ብዙ ሲቆዩበት ቤኒ ትንሽ አየር ለቀበል ብሎ ከመኪና ይወጣል። መሬት ላይም ቅድም እንዳየው አይነት ዳይመንድ የሚመስለውን ነገር ያገኛል። ከዛም ሴቶቹ ከገቡበት ይወጡና ወደ ሁለተኛው ቦታ መንዳት ይጀምራሉ። ወደ አንድ ፓርኪንግ ቦታ ይገቡና ቤኒን ጠብቀኝ ብለውት ይወጣሉ። ውስጥ እንዳለ ቤኒ ዞዊ ስልኳን ጥላ እንደወጣች ይመለከታል። ከቪክተር የገባላትን ሜሴጅ እንደ አጋጣሚ ሆኖ ይመለከተዋል። ሜሴጁ ላይም ጄ እንዴት ነው የሚል ነገር ያነባል። የወንድሙንም ስም የተመለከተው ቤኒ ስልኩን አንስቶ ጄ ጋ ይደውላል፣ ግን አላነሳለትም ነበር። ቶሎ ብሎም የዞዊን ቦርሳ ከፍቶ ይመለከታል። ውስጡም በደም የተጨማለቀ ገንዘብ ያገኛል። አንስቶ እየቆጠረም ሳለ እንደ አጋጣሚ ፊቱ ላይ ደሙ ይረጫል። ዞር ሲልም አንድ ፖሊስ ፍተሻ እያደረገ ይመለከታል። ቤኒም ቶሎ ብሎ ከመኪና ይወጣና ሴቶቹ ወደገቡበት ሰተት ብሎ ይገባል። ውስጡ ሆቴል ይመስላል። ፊት ለፊትም ካሸሯን ያገኛታል። ሴትዮዋን ቤኒ እንደተመለከተችው ሴኪሪቲ ጋር መደወል ነበር ያሰበችው። ልክ ልደውል ስትል ግን እጁ ላይ ያለውን ዳይመንድ ትመለከታለች። ካሸራም ይቅርታ ትጠይቋለች። ቤኒም አብሮ ይሰክሳታል። በሊፍትም ወደ ላይ እየወጡ ሳለ ተጠንቅቀ መጠጣትን እንዳረሳ ትለዋለች። ነገር ግን መጠጥ ስትል ስለ አልኮል እየወራች አልነበረም። በሩ እንደተከፈተም ብሌርና ዞዊን የተመለከተው ቤኒ በድንጋጤ ክው ነበር ያለው።
ዞይም በራ መታ ታንጠለጥለውና ታስበጭጨዋለች። ቤኒም በድንጋጤ መንፈስ ሆኖ ጄ አይደለሁም ብሎ ይመልስላታል። ወንድሙ እንደሆነም ይነግራታል። እሱንም ነክሳ ለመጠው ስትል ብሌር ታስቆማታለች። በመሃል ላይም እየተመጠጡ ካሉት ከሁለቱ አንዱ ይነቃል። ለካ እነዚህ ሁለቱ ተከፍላቸው ነበር ለቫምፓይሮቹ ምግብ እየሆኑ ያሉት። ዞዊ ግን ከቁጥጥር ውጭ ሆና አንደኛውን ገለው ነበር። ለብሌርም ሁለተኛውን ልጅ እንደገለው ትነግራታለች። ቤኒም እድሉን ተጠቅሞ ሮጦ ለማምለጥ ይሞክራል። ውጪ እንደወጣም ከቀድሞ ፖሊስ ጋር ፊት ለፊት ይፋጠጣል። ጠጋም ብሎ ውስጥ ስላለው ነገር ለፖሊሱ ይነግረዋል። ፖሊሱ ግን ምንም የተገረመ አይመስልም። ይባስ ብሎ ቤኒን ሊያስረው ነበር። ሁለቱ ሴቶችም ወደ ውጭ ወጥተው ፖሊሱን ያስቆሙታል። ፖሊሱና ሴቶቹ ለካ ይተዋወቃሉ። ጭራሽ ቫምፓየርም እንደሆነ ያውቅ ነበር። ቤኒንም ይለቀዋል። ቤኒ ቴክስት ሲያደርግ የተመለከተችው ዞይ ስልኩን ተቀብላ ትሰብርለታለች። በቀጣይም ቪክተር ቤት ሆኖ ሲጠጣ ያሳየናል። ቀጥሎም እታች ያለው ክፍል ውስጥ ብዙ የታገቱ ሰዎች እንዳሉ እንመለከታለን። እራቱን ከበላ በኋላ መኪና ውስጥ ገብቶ መንዳት ይጀምራል። በተመሳሳይ ሰዓት ቤኒ ከሁለት ሴቶች ጋር መኪና ውስጥ ቁጭ ብሏል። በድጋሚም ለማምለጥ ሲሞክር ዞዊን ከየት መጣች ሳይባል ከፊት ለፊቱ ያገኛታል። ቪክተርም ግሬስ እና ኢቫ የሚባሉ ሴቶች ጋር ይደርሳል። እነዚህ ሁለት ሴቶች በከተማ ውስጥ አሉ የሚባሉ ቫምፓይሮች ናቸው። ቪክተር በእነሱ ስር ነበር የሚሰራው። እነዚህ ሁለቱ ሴቶች ማርቲን ለሚባል ሰውዬ ነው የሚሰሩት። ሴቶቹም ለቪክተር ማርያም በመግደል ቀይ መስመር አልፈዋል ይሉታል። ሴቶቹም ቪክተር እንዴት መቅጣት እንዳለባቸው ይመካከሩ ጀመር። ሴቶቹም ቪክተርን ከከተማ ረዘም ላለ ጊዜ እንዲወጣ ይነግሩታል። ቪክተር ግን በፍጹም አላረገውም ነበር መልሱ። ቀጥሎም ሙሉ ሎስ አንጀለስን የመቆጣጠር ሀሳብ እንዳለ ይነግራቸዋል። ኢቫም ለማርቲን ለመደወል ትሞክራለች። ያላወቁት ነገር ግን ቪክተር ቀድሞ ማርቲንን ገሎት ነበር። የማርቲንንም ጆሮ አውጥቶ ሲያሳያቸው ማመን ነበር የከበዳቸው። ማርቲን ከሞተ ከቪክተር ማንም የሚያስጥላቸው የለም። ቪክተርም ሁለቱንም ሴቶች ገላቸው ይወጣል እና ቤኒ መግዛት የሚፈልገው ነገር ስላለ አንዴ መኪናውን ያቆሙታል። ቤኒ በጣም ፈርቷል። ይህንም ያየችው ብሌር ልታረጋጋው ትሞክራለች። ቫምፓይሮችና ሰዎች እዚህ ከተማ ውስጥ ለረጅም ጊዜ በሕግ እየተመሩ ቆይተዋል ብላ ተነግረዋለች። አክላበትም ዞዊ የቪክተር ፍቅረኛ እንደሆነችም ተነግረዋለች። እሷና ዞዊ በመሆን ገንዘቡን ከተለያዩ ቦታዎች እንደሰበሰበችም ተነግረዋለች። የቪክተር ዓላማ ሎስ አንጀለስ ውስጥ ያሉትን ታላላቅ ቫምፓይሮች ገሉ እሱ ብቻ የለኛ ሰው መሆን ነበር። የአንተ ወንድም እንጂ ቦይል ሃይት የሚባለውን ቴሪቶሪ እሱ ነው የሚቆጣጠረው ትለዋለች። ለዛም ነበር ቪክተር ማሪያን የገደላት ጄን ለመተናኮል አስቦ ስለነበር። ቤኒ ግን ጄን ተክቶ ዛሬ በመምጣቱ ብዙ ነገር ነው የተበላሸባቸው። ስለዚህ ለቤኒ ወንድሙ ጋር እንዲወስዳቸው ተናግረዋለች። በተመሳሳይ ሰዓት ጄ ከሰፈሩ ጀማ ጋር በመሆን ቫምፓይሮቹን እያደናቸው ነው። አምስቱ አንዱ በሆነው ወደ ቫምፓይሮቹ መሪ ጂዮ ወደሚባለው ይሄዳሉ። ጂዮም ለጄ ብሌርና ዜዊ ወደ እሱ ፓርቲ መጥተው እንደነበር ይነግረዋል። ሁለቱ ሴቶች አንድ ላይ በመሆን እሱን ራሱ እንደጎዱት ይነግረዋል። ስለዚህ በአፋጣኝ ደም እንደሚያስፈልገውም ይነግረዋል። በአሁን ሰዓትም ወደ ተቀሩት ወደ ሶስቱ መሪዎች እየሄዱ እንደሆነም ይነግረዋል። የሚፈልጉትንም ነገር ያገኙት እነጄ ሰውየውን በሽጉጥ ጨርሰውት ይወጣሉ እና ቤኒም ወደ ሶስቱ ንጉሶች ክለብ ይሄዳሉ። እንዳያመልጥም ከእነሱ ጓዳ ውስጥ እንዲገባ ይነግሩታል። ወደ ውስጥም እየገባ ሳለ የኮሌጅ ጓደኞቹን ያገኛቸዋል። ቤኒንም እንዳያስገባቸው ይጠይቁት ጀመር። ከዛም ሹፌር ነለካ እያሉ ሙድ ይዙበት ጀመር። ይህንም የሰማችው ብሌር ቤኒ ጋር ጠጋ ብላ ተስመዋለች። ጄም ከጓደኞቹ ጋር በመሆን ወደ ክለቡ ይደርሳሉ። ክለብ ውስጥም ብሌር እና ዞዊ ካሌብን ያገኙታል። ካሌብ ቫምፓየር አዳኝ ነው። ካሌብ ብቻውን አልነበረም። በደቂቃዎች ውስጥም እነ ዞዊ ይከበባሉ። ልክ ሊገሏቸውም ሲሉ ቤኒ በቢራ ጠርሙስ ካሌብን አናቱን ያፈርስለታል። ይህንም ክፍተት በመጠቀም ሴቶቹ የካሌብን ጋርዶች አንድም ሳያስቀሩ ሙሉ በሙሉ ይገላቸዋል። ከክለቡም እየወጡ ሳለ ጄ ቤኒን ያገኘዋል። ሊከተለውም ሲል አንዱ ጋርድ ያስቆመዋል። ጄ ምንም ጊዜ ሳይፈጅ ልቡን በጩቤ ይወገዋል። በሰከንዶች ውስጥ ቫምፓይሩ መሬት ላይ ወድቆ እዛው መቃጠል ይጀምራል። ቤኒና ሴቶቹ ወደ መኪና እየሄዱ ሳለ ጄ ከጓደኞቹ ጋር በመሆን እስቲ ተኩሱባቸዋል። ቶሎ ብለውም መኪና ውስጥ ገብተው መንዳት ይጀምራሉ። ዞዊም እንደ ድመት 9 ነፍስ ያላት ይመስል አንገቷን በመስኮቷ ወጥታ መሳደብ ትጀምራለች። ቤኒም ሴቶቹን ይዟቸው ወደ አያቱ ቤት ይሄዳል። ቤኒን ከሴት ጋር የማታውቀው አያቱ ግን በጣም ተደናግጣ ነበር። ጄና ጓደኞቹም
አንድ ለቪክተር የሚሰራ ፖሊስ ያስቆማቸዋል። ጄይንም ቪክተር ሊያዋራክ ይፈልገዋል ይለዋል። የቤኒ ቤትም ሆና ዞዊ ቪክተርን በስልክ ታዋራዋለች። ቪክተርም አንድ መሪ ብቻ ነው የሚቀረን ይላታል። ቤኒና ብሌር ሳይመቻቸው አይቀሩም። ብሌር ከዚህ በፊት ሰው ነበረች። ወደ ቫምፓየርነት የቀየረቻት ዞዊ ነች። ወደ መጨረሻው አድራሻ የዘቶ ሰዓት ይደርሳል። ብሌር ግን ቤኒ ከነሱ ጋር እንዲመጣ አልፈለገችም ነበር። ቢሆንም ግን ቤኒ ከነሱ ጋር ለመሄድ ይወስናል። ጄይም ቪክተርን ያገኘዋል። ቁጭ ብለው እያወሩም ሳለ ጄይ ቪክተርን ጭንቅላት በሽጉጥ ይበሳለታል። ከዛም በኋላ ቶሎ ብሎ ልቡን በጮቤ ሊወጋ ሲል ቪክተር ቶሎ ብሎ ያስቆመዋል። ከዛ በኋላ ማርያን እንደገደላትና አሁን እየበላ ያለው ስጋ የእሷ ስጋ እንደሆነ ይነግረዋል። አበስኩ ገበርኩ። ቤኒና ሴቶቹ በመሆንም ራኮ ጋር ይደርሳሉ። ራኮ እብድ የሚባል አይነት ሰው ነው። ራኮ ምንም ሳይሰማ እሱ ጋር በመምጣታቸው በጣም ተደናግጧል። ቤኒና ብሌርን ውጭ እንዲጠብቋቸው ነግራ ዞዊ ከራኮ ጋር ማውራት ትጀምራለች። እየጠጡም ሳለ ዞዊ ጩቤ ታወጣለች። ቤኒና ብሌር ስላለፈ ታሪካቸው እያወሩ ነው። ከዛም በኋላ የምታዩት ነገር ይፈጠራል። ባር ውስጥም ራኮ ዞዊ ልትገለው እንደመጣች ይገባዋል። ልቡን ልትወገውም ስትል ራኮ ያስቆማታል። ከዛም በኋላ ብሌርና ዞዊ ከራኮ ሰዎች ጋር መደባደብ ይጀምራሉ። ቤኒም መኪና ውስጥ ይገባና አንደኛውን ሰውዬ ገጨውና ከቦታ ያመልጣሉ። ልክ እንደወጡም ዞዊ በከባዱ ተጎድታ ነበር። ቤኒም ወደ መጨረሻው አድራሻ ያደርሳቸዋል። ቤቱም የቪክተር ቤት እንደሆነ ይገባዋል። ብሌር እንዲሄድ ትለምነዋለች። ቤኒ ግን ወንድሙን ጥሎ መሄድ አልፈለገም ነበር። ወደ ውስጥም ገብቶ ወደ ታችኛው ክፍል ሲወርድ ብዙ የታገቱ ሰዎች ያገኛል። ጄይንም አግኝቶት ሊያስወጣው ሲል ቪክተር ይይዘዋል። ቪክተርና ዞዊም ሊገሉት ይሞክራሉ። ዞዊም ብሌር ቤኒ እንደሚመቻት ይገባታል። ከቪክተርም ጩቤ ተቀብላ ሆዷን ትወጋታለች። ይህንም የተመለከተው ቤኒ የወንድሙን መኪና በሪሞት ያስነሳዋል። መስኮቱንም መኪናው ሰብሮ ሲገባ ዞዊን ፀሐይ ይነካትና ትሞታለች። ቫምፓይሮችን ሊገላቸው ከሚችለው ነገሮች አንዱ የፀሐይ ብርሃን ነው። ቪክተርም ጄይን በመጠቀም ቤኒን ይነክሰዋል። ጄይም ቶሎ ብሎ ቪክተርን ወደ ፀሐዩ ይገፈትረዋል። ፀሐይ የነካውን ቪክተር ይሞታል። ቤኒም ከተነከሰ በኋላ ከሰውነት ወደ ቫምፓየርነት ይቀየራል። በቀጣይም ጄይ እና ቤኒ ቁጭ ብለው እየወሩ ያሳየናል። ጄይም ምንም ያክል ቫምፓየር ብትሆን ወንድሜ ነህ፣ መቼም ቢሆን እንደጋገፋለን ይለዋል። ማታ ላይም ቤኒና ብሌር እራት ሊበሉ ይወጣሉ። ፊልሙ እንደተመቻችሁ ተስፋ አረጋለሁ። ይህንን ቻናል ላይክ እና ሰብስክራይብ በማድረግ አበረታቱኝ። እቺ ለእናንተ ምንም ነች፣ ለእኔ ግን በጣም ይጠቅመኛል። እንዲሁም በቀጣይ እንዲሰራላችሁ የምፈልጉ ፊልም ካለ ኮሜንት ላይ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ።